ትህትና ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል ቅርንጫፎቹ ዝቅ ይላል ፍሬ የሌለውስ እንደዚህ ቆማል ፍሬያችሁ ሲበዛ ሀምብል ትሆናላችሁ ዝቅ ትላላችሁ እኔ ልንገራችሁ ትህትና በፍጹም አያከስራችሁም በፍጹም ራስን ዝቅ ማድረግ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም እንደ ፑሊ ነው በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት ትወድቃለህ ግን ትነሳለህ ታጣለህ ግን ታገኛለህ ነገሩ ዝብርቅርቅ ይልብሻል ይበላሽብሻል ግን ይስተካከላል ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ ግን ብድግ ይላሉ ሲወድቁ አቧራ በአቧራ ይሆናሉ የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ህይወታቸውን ይቀጥላሉ ሬዚሊየንስ ወድቀት ትነሳለህ ታጣለህ እንደገና ታገኛለህ ይበላሽባል ታስተካክለዋለህ ጊቭ አፕ አድርገህ ራስህን ላጥፋ እንደዚህ ልሆን አገር ጥዬ ልጥፋ አትልም ይስተካከላል ትቋቋመዋለህ መዝናናት እወዳለሁ ፋን እወዳለሁ ፍቅር እወዳለሁ ብዙም ወዳቸው ደስ የሚሉ ነገሮች አሉ ንጹህ የሆኑ ኢንጆይ ማረጋቸው ነገሮች አሉ ፕሮባብሊ ግን እንደ ጸሎትም ወደው ነገር አለ ብያለሁ የመጨረሻ መደሰተው ነው ሲጸልይ ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል ስለዚህ ዝም ብሎ ቢሊየነር ሆናለሁ በቃ እንደዚህ ይኖረኛል እንደዚህ ቅድም እንዳለው አይሰጥሽም ጥያቄው ትክክል መሆን አለበት ተገቢ መሆን አለበት ሪዝነብል መሆን አለበት የምትጸልይ ከሆነ አትሸነፊ ማዕበል ይመጣል ታልፊዋለሽ ችግር ይመጣል ታልፊዋለሽ ሰዎች ይነሱብሻል ታልፊያቸዋለሽ ባንቺ ላይ የሚነሳ ይወድቃል የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል አለቀለት ሰው ይጠፋ ስትይ አይጠፋም ለምን ይጸልያል የሚጸልይ ሰው ቀስቱ እንደጸናች ትቆማለች ብዙ ሰዎችን ለማዳመጥ እድላለኝ ሰዎችን ታገኝና ይነግሩሻል ጓደኞቼ ያልደረሱበት ቦታ በጣም ይገርማል ይላሉ ያሉበት ቦታ እንደው በኑሯቸውም በስራቸውም ትልቅ ቦታ ነው ያሉት እኔ ደግሞ በቃ አልተሳካም እስካሁን ድረስ ይሉሻል ምን ማለት ነው ከጓደኞቻቸው ካሉበት 500 ኪሎ ሜትር በታች እንደሆኑ ነው የሚያስቡት ገብተሻል ዝቅ ብለው እነሱ ጓደኞቻቸው በሀብት አድገው በስልጣን አድገው በትምህርት በተለያየ መንገድ አድገው እነዚህኛዎቹ ሰዎች ግን የተለየ ኃጢአት ሳይኖርባቸው ሰነፍ ሳይሆኑ ክፉ ሰዎች ሳይሆኑ ራሳቸውን እኔ በማወዳደር አላምንም እነሱ ግን ራሳቸውን አወዳድረው በቃ ይገርማል እዛ ታች ነው ያሉት ጓደኞቼ እዛ ናቸው ይሉሻል አንድ ክራይቴሪያ ሟሉ ታች መሆናቸው አያውቁትም እነሱ ሁለተኛ አሁንም ሰዎችን ሳገኝ ይሄ ሳፈሪንግ የሚባለው ስቃይ አለባቸው ለሰዎች የምንሰጠው የተሳሳተ ትምህርት መሰለሽ ህይወት ቀይ ምንጣፍ ነው ብለን ነግራቸዋለን ኢዚ ነው በቃ ምንም ችግር የለም አበባ በአበባ ነው እንላቸዋለን that's not true ምድር ላይ ስቃይ አለ በምድር ሳላችሁ መከራ አለባችሁም ተብሏል በቅዱስ ቃሉ ዝም ብሎ ፊሎሶፈሮችንም ካይሽን ቡዳ ራሱ ላይፍ ኢዝ ሰፈሪንግ ነው የሚለው ሌላ ነገር አይደለም በቃ ሰፈሪንግ ነው የሚለውና ስቃይ አለ እነዚህ ሰዎች ማገኛቸው ሰዎች ዝቅ ብያለሁ ከማለታቸው ተጨማሪ ሰፈር ሲያረጉት ያቸዋለሽ ወይ በህመም ይሰቃያሉ ወይ በልጆቻቸው ይሰቃያሉ በመስሪያ ቤታቸው ይሰቃያሉ ሰፈሪንግ አላቸው ስቃይ አላቸው ያ 1200 ዲግሪ ሴንቲግሬድ ቃጠሎ ነው አንዳንዶቻችሁ ትልቅ የህይወት ዩኒቨርሲቲ ውስጥ ነው ያላችሁት ከፈተና ይሄኛው ፈተና ሲያልቅ ሌላ ፈተና ይሄኛው ፈተና ሲያልቅ ሌላ ፈተና እያለፋችሁ ነው ያላችሁት ግን እነዚህ ፈተናዎች የዳዊት ፈተና እንዳበቃ የመጨረሻውን አልቅሶ እንዳበቃ
የሚያበቁበት ጊዜ ደግሞ አለ። ግራጁዌሽን ቀን ደግሞ አለ። የደስታ ቀን ደግሞ አለ። ሁሌ በዚያ አይኖርም። ምድረ በዳ ታልፊበታለሽ እንጂ ምድረ በዳ ሬዚደንስ አይደለም። ምድረ በዳ መኖሪያ አይደለም። ምድረ በዳ የምታልፊበት ቦታ ነው። ሸለቆ የምታልፊበት ቦታ ነው እንጂ ቤት ሰርተሽ የምትቀመጭበት ቦታ አይደለም። በህይወት ጆርኒ፣ በህይወት ጉዞ በሸለቆ ውስጥ የምታልፊበት ጊዜ አለ። ግን ልታልፊበት ነው እንጂ ቤት ሰርተሽ ሸለቆ ውስጥ ልትቀመጭ አይደለም። በምድረ በዳ የምታልፊበት ጊዜ አለ፣ ዊልደርነስ። እሱም ደግሞ ማለፊያ ነው እንጂ መኖሪያ አይደለም። ቤት ሰርተሽ ምድረ በዳ ላይ አትቀመጭ። ስለዚህ እለፉት። በፈተና ውስጥ የምታልፉ ሰዎች፣ ቴስት እየተደረጋችሁ ያላችሁ ሰዎች፣ የተለያየ መከራ እየመጣ የሚፈትናችሁ ሰዎች እሱን በትዕግስት በጽናት በጸሎት እንዲያልፉት ነው። ከዛ ግራጁዌሽን ቀን አለች ነው። ፈሪሃ እግዚአብሔር ማለት አንድ ነገር ባደርግ ያጋጨኛል ይገለኛል ብሎ መፍራት አይደለም። ቴሪፋይድ መሆን አይደለም። ግን ስናገር እየሰማኝ ነው፣ የማደርገውን ነገር እያየኝ ነው፣ ይሰማኛል። ስለዚህ ይህን አልናገርም። ያየኛል እሱ፣ ስለዚህ ይህን አላደርግም። የቤት ሰራተኛዋን አትበድያት፣ ያይሻል። ቤት ውስጥ ጓዳሽን ያል እሱ። ከስር ያለውን ሰራተኛ አታስጨንቀው፣ ያይሃል፣ የሚፈርድለት አለው። እና ፈሪሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው። ነገር ከወደድሽው ልቀቂ። ተመልሶ ከመጣ ያንቺ ነው። ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም። if you love something, set it free. If it comes back, it's yours. If it doesn't, it never was. What you make happen for others will happen to you. ለአንቺ መልካም ነገር እንዲሆንልሽ ሳመቻች፣ ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ እዛች ጋር ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል? አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እንዴ እኔ 3 የወደቅኩት 4 እድላለኝ ገና ማለት ነው። ብሌሲንግ ብዙ ለውጥ ያመጣል። በምሳሌዎች አስረዳሻለሁ። አንዳንድ ቤት ትገቢያለሽ፣ በጣም ትልቅ ቤት ነው፣ በውድ ፈርኒቸሮች የተሞላ ነው። ዎል ቱ ዎል ካርፔት ነው። በፈርኒቸሮቹ በጣም ያምራሉ። ውድ ነው፣ የሚያምር ቤት ነው። ገብተሽ ትቀመጪና ውጪ ነው የሚልሽ። ውጪ ሂጂ ነው የሚልሽ። መቀመጥ አትፈልጊም እዛ ቤት ውስጥ፣ መውጣት ነው የምትፈልጊው። እና ይጨንቅሻል፣ ጭንቅ ይልሻል። እኔ ገጥሞኝ ያውቃል እንደዚህ አይነት ቤቶች እና ጭንቅ ይላል። አንዳንድ ቤት ደግሞ ትገቢያለሽ፣ እንደዛው አይነት ቤት ሊሆን ይችላል፣ ወይም ደግሞ የምስኪን ቤት ሊሆን ይችላል። ውጪ አይልሽም። እዛ ቁጭ ማለት ትፈልጊያለሽ። ደስ ይላል። ደስ የሚል ነገር አለው ቤት ውስጥ፣ በጣም ደስ ይላል። ሻይ ያፈሉልሻል። እዚኛው ቤት ሻይ ሲያፈሉልሽ ሻዩን ጥቀምሽውና ምንድነው ትያለሽ? በምንድን ያፈላችሁት? ያው ከሱቅ የተገዛ ሻይ ቅጠል። ምን ጨመራችሁበት? የተለመደ ቅመም ነው የጨመረ፣ ምንም ነገር የለውም። ምንድነው ታዲያ? የተለየ ነው ሻዩ። ልዩነቱን መሰለሽ? እዛ ቤት በረከት የለም፣ እዚህ ቤት በረከት አለ። እዚህኛው ቤት በረከት አለ። ለረጅም ጊዜ ልትቋቋሙት ትችላላችሁ፣ አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት። ቦይፍሬንድ ለምን አትይዥም? አንቺ ፋራ ነሽ እንዴ? እንዲሁ ሰው ሁሉ ቦይፍሬንድ አለው፣ ለምን አንቺ ቦይፍሬንድ አትይዥም ትልሻለች ጓደኛሽ። አትስሚያት፣ በፍጹም አትስሚያት። ጊዜው አይደለም ቦይፍሬንድ የምትይዥበት።
እቺ እንደምን ድራጎን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንዱ ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን አታረግ? መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ኢትዮጵያኖች ካከበርካቸው፣ ትሁት ከሆንክላቸው፣ ኑሯቸውን አብረሃቸው ከኖርክ ይወደዋል፣ ያከብረዋል። ልዘንጥብህ ካልከው፣ በቃ እኔ ትልቅ ነኝ ካልከው፣ ያቂ ነኝ፣ በቃ እኔ ትልቅ ነኝ፣ እኔ ሀብታም ነኝ ምናምን ካልከው እንዴት ነው አሽቀንጥሮ የሚጥልህ? ስትመጣ ቴሌቪዥን ላይ ያጠፋል፣ ዩቲዩብ ላይ አይሁን አሳልፈው ነው የሚለው። ምን እንትን ነው ይሄ? ፓሲቭ የሆነ አክቲቭ የሆነ ፓሲቭ አግሬሲቭ ሪያክሽን አለ። አብረሃቸው ኑር፣ ወገኖች ናቸው። የሚኖሩትን ኑሮ ኑር፣ የሚበሉትን ምግብ ብላ፣ ትሁት ሁንላቸው። ራስህን ዝቅ አድርግ፣ ውደዳቸው። አበሻ እኮ ኢትዮጵያዊ ምናምን ተንኮሉ ምናምን አትበላቸው። አንተ ከነሱ አንዱ ነህ። ስለዚህ ይህን በማድረግ አብረሃቸው ስትኖር ያከብረዋል። እኔ ድሮ ስሜን አልወደውም ነበር፣ ወዳጄ ነው የሚለው። ምን አሁን ዘናጭ ስም ቢሰጡኝ እስቲ ምን አለ? አሁን ድሮ ስም ወዳጄ ነው ብለው ሰጠኝ። ከዛ በኋላ መጽሐፍ ቅዱስ ምናምን ማንበብ መንፈሳዊ ነገር ስመጣ እግዚአብሔር አብርሃምን ወዳጄ እንዳለው አነበብኩ። ወዳጄ አንተ ወዳጄ ነህ እንዳለው ሰማሁ፣ አነበብኩ። ከዛ በጣም አሪፍ ስም ነው ብዬ ተቀበልኩት። ወዳጄ ነህ። መሐረነ ደግሞ መሰለሽ አያቶቼ ልጆች ተደጋጋሚ ሞተውባቸዋልና የኔ አባት ሲወለድ አቤቱ መሐረን መሐረነ ክርስቶስ ብለው ነው እሱ እንደው መሐረነ ያሉት። እና ስም ኢምፖርታንት ነው። ይሄ አቤት ግን ስኬት ምንድን ነው? አሁን የኔን ዴፊኒሽን ልንገርሽ። ሰክሰስ ወደዛ ፖይንት ስለሚወስደን ነው። ስኬት ለኔ አንደኛ ሰው ከሰሪው ጋር ሰላም ሲሆን፣ ከሰሪው ጋር፣ ከፈጣሪው ጋር፣ ከአምላኩ ጋር ሰላም ሲሆን፣ ከሰሪው ጋር ከአምላኩ ጋር ብቻ ሳይሆን ደግሞ ከራሱ ጋር ሰላም ሲሆን፣ ከራሱ ጋር ራሱን ተቀብሎ ማንነቱን ተቀብሎ ራሱን ኢንጆይ እያደረገ ከማንም ሰው ጋር ራሱን ሳያነጻጽር፣ ሳይቀና፣ ሳይመቀኝ እኔ ይሄ ነኝ አሁን ያለኝ ይበቃኛል ከዛ ደግሞ ይጨመርልኛል ብሎ ራሱን በሰልፍ አክሰፕታንስ በሰልፍ ኮንፊደንስ ለራሱ ሰልፍ ክብር ሰጥቶ ሲኖር ስኬት ነው። ከዛ ደግሞ በዙሪያው ካሉ ሰዎች ጋር በሶሻል ኢንተለጀንስ አብሮ መኖር ሲችል ስኬት ነው። ያኛውን ብቻ ግን ካደረግን እንዳልኩሽ እነዛ ስኬታማ ሰዎች ናቸው። ድርጅት ያላቸው ሰዎች ስኬታሞች ናቸው። በጣም ብዙ ሀብት ያፈሩ ሰዎች ስኬታማ ሰዎች ናቸው። ስለሆነላቸው ደስ ይለናል። ግን አንድ ሰው ይሄ ከሰሪው ጋር ሰላም መሆኑ፣ ከራሱ ጋር ሰላም መሆኑ፣ ከማህበረሰብ ጋር ሰላም ለኔ አንድ ስኬት ነው። ይሄ ብቻውን ስኬት ነው። ከዛ በሁለተኛ ደረጃ የሚኖርበትን ፐርፐዝ አውቋል ወይ? የሚኖርበት ፐርፐዝ አለው ወይ? ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ? ያንም ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው፣ ስኬታማ ነው። ያሰበው ቦታ ላይ ላይደርስ ይችላል። ጎሎች ይኖሩታል፣ እዛ ጋር ጎሎች ይኖሩታል። ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው። የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬት። አሁን እኛ ሰፈር እንደዚህ ቡና የምታፈላ ሴት አለች። እኛ ቢሮ አካባቢ ቡና ታፈላለች። ጠዋት ትመጣና እዛ አካባቢ ላሉ ሰዎች ፓስቲ ምናምን ሻይ ምናምን ታንትላለች። ከዛ ሰዓት ላይ ቡና ታፈላለች። ጽድት ያለች ነች። ቤቷ ትሄዳለች። የቤት ኪራይዋን ትከፍላለች። ልጆቿን ትምህርት ቤት ትልካለች። የልጆቿን ትምህርት ቤት ትከፍላለች። ስኬታማ ነች አይደለችም? ስኬታማ ነች። ለምን? ለምትኖርለት ዓላማ የራሷን ኑሮ አሸንፋ ልጆቿን አስተምራ እየኖረች ነው። እቺ ሴት ስኬታማ ነች። እዛ ጋር ጎሚስታ የሚሰራው ጎማ የሚደበድበው ልጅ ትታርጎ ጎማ ደብድቦ የጎማችንን አየር ለክቶ ምናምን ከዛ በምሳ ሰዓት ገብቶ ምሳውን በልቶ ብር ሰርቶ ሄዶ ቤት ኪራዩን ከፍሎ ሰርቫይቭ እያደረገ ምናልባት ቤተሰቡንም እናቱንም እየረዳ ይኖራል። ይሄ ልጅ ስኬታማ እንደሆነ ልንነግረው ይገባል። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። አጠፋለሁ
አንድ ጊዜ ይቅርታ ያደርግልኛል አንድ ሰው ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው እሱ ግን ፈጣሪ ይቅር ይልሻል አሁንም ይቅር ይልሻል አሁንም ይቅር ይልሻል ማቆሚያ የለው አንድ ሰው ተቸግሮ መልካም ያደርግለታል መልካም አደረገላት ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት አይ እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ እኔ ስንት ይረዳታለሁ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው እግዚአብሔርስ አሁንም ይደርስልሻል አሁንም ያደርግልሻል አሁንም ያደርግልሻል ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም ለሙስሊም አዳማጮቻችን ደግሞ እንደ አላህ ያለ የለም ትዳር የምትፈልግ ሴት አለች ትዳር ነው የምትፈልገው ጥሩ አደረገች መፈለጉ ግን ከቦይፍሬንድ ጋር ነች ከቦይፍሬንድ ጋር እየወጣች ነው ወይም ከተለያዩ ወንዶች ጋር እየወጣች ነው ግን ማግባት ትፈልጋለች አስቸው የምን ቦይፍሬንድ ነው መጸዳት አለበት ከተለያዩ ህይወታችን መጸዳት አለበት እኛ ጋር በረከት እንዳይመጣ የሚከለክሉ ነገሮች አሉ ፍቅር አንዳንዱ ነገር እኛ ነን የከለከልነው አንዳንዱ ጸሎታችን ራሳችንን የከለከል አልቀደስ ብለን አስቸጋሪ ሆነን ወሬኞች ሆነን አሉባልተኞች ሆነን ከዛ የማይገባ ሪሌሽንሺፕ ውስጥ እየገባን ሱስ ውስጥ እየገባን ህይወታችንን አቆሽሸን በረከት እንጠብቃለን መብራትህን አብራና ቤትህን ጠረገው ይጠረግ ስልክህ ይጠረግ ስልክ ውስጥ ቆሻሻዎች አሉ ይጠረግ እንዳይመጣ ይከለክላል ማያስፈልጉ ነገሮች ስልካችን ውስጥ አሉ ጠርጋር ስልክህ ይጠረግ ላፕቶፕ ይጠረግ አይፓድ ይጠረግ ቤት ይጠረግ አእምሮ ይጠረግ ይጸዳ ለማግኘት ያቺ የጠፋችብን ነገር ለማግኘት ወሬ ሐሜት ጥላቻ ዝሙት ርኩሰት ምስል ብሎ የማይሆን ነገር ውስጥ መግባት ስኮላርሺፕህን ይከለክላል ገንዘብህን ይከለክላል ትዳርሽን ይከለክላል እና አጽዱት ባለፈው አምሮ ብለናል አሁን ደግሞ ዛሬ ህይወታችሁ በሙሉ ይጽዳ ከእንደዚህ አይነት ነገሮች ከሱ ብሌሲንግ የምትፈልጉ ከሆነ ላይፍ ውስጥ ጽናት ያስፈልጋል አሁን እዛ ትፈልጋለች ስታጠብ ዛጋ ትፈልጋለች ስታጠብ ዛጋ ትፈልጋለች ፐርሲስተንስ ያስፈልጋል ወጣቶችም ሌሎችም በቀላሉ ጊቭ አፕ የሚያደርጉ ከሆነ ይሸነፋሉ በቀላሉ ጊቭ አፕ ማድረግ የለባቸው ፐርሲስት ማድረግ መጽናት ፐርሲቨረንስ ያስፈልጋል ለምን እሱ የራሱ ታይም አለው ታይሚንግ አለው ነገሮችን የሚያደርግበት ጊዜ አለው መጠበቅ ያስፈልጋል መጽናት ያስፈልጋል አጥብቆ መፈለግ በእምነት አጥብቆ መፈለግ ያስፈልጋል ከዛ ማመን ውስጣችን እርግጠኛ መሆን ፖዚቲቭ መሆን አሁንኛ ሳይኮሎጂንም ቴዎሎጂንም እናወራና ፖዚቲቭ ነገር ፖዚቲቭ ሆኖ አምኖ ደግሞ መጠበቅ ያስፈልጋል ጽናት መብራቱን ማብራት ከሱ ጋር ማስተካከል ቆሻሻውን ማስወገድ በጽናት መፈለግ መጠበቅ ያስፈልጋል እና በጣም የሚገርም ነው ይሄ ሰዎች የዘገየባቸው ነገር ይመጣል እነዚህ ነገሮች ካረጉ የዘገየባቸው ነገር ይመጣል የነበራቸው ያጡት ነገር ይመለስላቸዋል ምርኮ ነው የሚባለው ምርኮ ይመለስላቸዋል በቃ ስድብ የሆነባቸው ነገር ይወገድላቸዋል ግን እነዚህ ማድረግ አለባቸው have good relationship and fellowship with the creator ቤቱ ህይወታችሁ ከምን የማያስፈልግ ነገር ይጸዳ በጽናት ጠብቁ በጽናት ቆዩ ፈልጉት አጥብቃችሁ ፈልጉት ከዛ በኋላ የሚፈልጉት ነገር ይመጣል መፈልጋት ወሳኝ የሆነች በህይወታቸው ወሳኝ የሆነች ነገር ትኖራለች የሚፈልጓት ቪዛ ትሆናለች ትዳር ይሆናል ልጅ ይሆናል ቢዝነስ ይሆናል ሹመት ይሆናል በህይወታቸው ዴስፕሬት ሆነው የሚፈልጓት ነገር አለች እንደዚች ይሆናል ግን እነዚህ ማድረግ አለባቸው አንተ በራስህ እንደው በቃ እንዴ አምላክ ነኝ ብለህ አምላክ የለም ብለህ እየተጎማለልክ እግዚአብሔር በፈጠረው ምድር ላይ የሱ በሆነ ሰማይና ምድር ላይ እንደ እየተጎማለለ የለም እሱ ባክ ምናምን እኔ አልፈልግ ያለ እዚህ ምድር ላይ ይፈልግ የሱ ነው ኤቭሪቲንግ የሱ ነው የሱ ያልሆነ ነገር የለም እና አጥብቀው የሚፈልጓት ነገር ያገኛታል በጣም የሚገርመኝ ቃል አለ እርሱ ስለናንተ ያስባልና የሚያስጨንቃችሁ በርሱ ላይ ጣሉት ይላል ለምን ይጨነቃሉ
ለማን ብዬ ነው የምጨነቀው? የሚያስጨንቅ ነገር አለ። ይሄ ዓለም ያስጨንቃል፣ በደንብ ነው የሚያስጨንቅ። እሱ ግን ብሏል እኔ ላይ ጣሉት አለ። እኔ ላይ ጣሉት ካለ እኔ ለምን እጨነቃለሁ? ወስድና ቁጭ አደርጋለሁ። ለዚህ ነው ባለፈው የአእምሮ ጤና በእምነት ካለሽ የአእምሮ ጤና ጥሩ ነው ያልነው። ምክንያቱም ሲጨንቀኝ ወስጄ የምነግረዋለሁ። ወስጄ የሚያስጨንቃችሁን በእርሱ ላይ ጣሉት ተብሏል፣ እጥለዋለሁ። እረፉ ደግሞ ብሏል። እረፉ እኔ አምላክ እንደሆንኩኝ እወቁ ብሏል። ታዲያ ለምን አላርፍ? አንድ ሰው ምን አለ መሰለሽ? እስራኤልን የሚጠብቅ አይተኛም አያንቀላፋም የሚለውን አነበብኩኝ አለ። ታዲያ ለምን ሁለታችንም እንቅልፍ እናጣለን ብዬ ይለጣልኩኝ አለ። ያን ካለው እና እረፉ እኔ አምላክ እንደሆንኩኝ እወቁ ካለ ለምን ትጨነቃለሁ? ምንም ተጨንቀሽ በቁመትሽ ላይ መጨመራትሽም አንዱን ጸጉር ነገ ለቀኑ ክፋቱ ይበቃዋል ይላል። ነገ የራሱን ችግር ይዞ ይመጣልና take it easy ተብለናል። አዩ እረፉ ተብሏል። የመጨረሻ for I know the plans that I have for you ይላል። እንዴት ነው የሚያደርገው ታዲያ? በምን መንገድ ያደርገዋል? እንዴት ያደርገዋል ብለሽ ደግሞ ስትጠይቂ for I know the plans that I have for you እንዴት እንደሚያደርገው ደግሞ ያውቃል። ስለዚህ መብራቱ ይብራ፣ ቤቱ ይጸዳ፣ በጽናት እንፈልግ፣ እነዚህ ነገሮች እናድርግ። ሲሆን ደግሞ ጓደኛ አንቀይር፣ ክብር ለሚገባው ለእግዚአብሔር እንስጥ። ያንን እናድርግ። ያቺ የምትፈልጓት ዴስፐሬት ሆናችሁ የምትፈልጓት ነገር ግን የት ሄደች? እሷ ነገር ግን ያቺ ወሳኝ በህይወቴ አሁን ይሄ ሜሴጅ በህይወቴ ወሳኝ ነው የምትያት ነገር ፍቅር ትሆናለች። ለነሱም ይሆንላቸዋል። ግን እነዚህን ፕሮሲጀሮች መከተል አለባቸው። ተብይኮ ሄደ እኔ እዚህ ቆሜ ብሎ ሰው ኢቭን አንዳንድ ሰው እንደው መጨረሻ ሰዓት ላይ ሊመጣለት ሲል የሚተላለፍ አለ ከሚያገኘው ነገር ጋርና አንተ ፐርሰናሊ ጠብቀ ሰልችቶ ሄደ ማግኘት የምችለውን ነገር አስተታቃለህ? እኔ ከመጀመሪያው መጠበቅን ተምሬያለሁ። በደንብ መጠበቅ። ምክንያቱም ስታያቸው ሁሉም ጠብቀው ነው ያገኙትና በቅዱስ መጽሐፍም መጠበቅን ተማርኩና ምን ገባኝ መሰለሽ? የኔ ታይሚንግ አለ፣ የሰማይ አምላክ የራሱ ታይሚንግ አለው። የኔ ጊዜና የእሱ ጊዜ አንድ ላይ ሆን ይችላል። እሱ ደግሞ የሚያደርገው በራሱ ጊዜ ነው፣ በእኔ ጊዜ አያደርግም። በፈለገ ብጾም ብጸልይ ብንከባለን በራሱ ጊዜ ነው የሚያደርገው። እሱ የቀጠራት ቀጠሮ አለች፣ በዛች ቀጠሮ ያደርጋል። ያንን ተምሬያለሁ። አሁን የምፈልጋቸው ነገሮች ሊኖሩ ይችላሉ፣ ግን የእሱ ታይሚንግ ስለገባኝ በእኔ ታይም ላይ መጣ ይችላል። አንዳንዴ የኔ ጊዜና የእሱ ጊዜ ሊገጣጠም ይችላል። አንዳንዴ ደግሞ እኔ ካሰብኩት ቀድሞ ያደርጋል። አንዳንዴ ደግሞ እኔ ካሰብኩት ዘግይቶ ያደርጋል። በጊዜ አይደራደርም። ጊዜ እሱ ነው። እሱ በፈለገው ጊዜ ነው የሚያደርገውና ሚስ እንዳያረጉት እኔ መጠበቅን በደንብ ተምሬያለሁ። በደንብ አስተምሮኛልና እኔ በጊዜው ሲያረግ እየተገረምኩ እየተደነቅኩ ነው የኖርኩት። አሁንም በጊዜው የሚያረጋቸው ነገሮች አሉ እና መጠበቅን ይማሩ። እሱ የራሱ ታይሚንግ እንዳለው ያውቁ ማለት ነው። አመሰግናለሁ ዶክተር። እንግዲህ እንደሰማነው ምናልባት ሰው የለኝም ብላችሁ የምታስቡ ካላችሁ በእርግጥ ስለናንተ ግድ የሚላቸው ሰዎች አሉ። ከዛም ባለፈ ደግሞ ትልቁ ነገር መለኮታዊ ጣልቃ ገብነት ፈጣሪ የናንተን ህይወት በደንብ ያያል፣ ደግሞም ይሰራል። ስለዚህ ተስፋ የቆረጣችሁ ሰዎች ሰው የለኝም የሚደርስልኝ የለኝም ብላችሁ የምታስቡ ካላችሁ ሰውን ብቻ አይደለም ትልቁ ዩኒቨርስን የፈጠረ ፈጣሪ ከናንተ ጋር መሆኑን አጽንኦት ሰጥተን መናገር እንፈልጋለን። እንዳንሆን ከሚያረጉን ነገሮች ሚዘረብል ከሚያረጉን ነገሮች አንዱ ውድድር ነው። ራሳችንን ከሌሎች ሰዎች ጋር ማስተያየት ማወዳደር ነው። ምሳሌ ልስጥሽ። አንዲት ሴት አለች። ቤቷ ቆንጆ ነው። ትንሽዬ ቲቪ አላት፣ ሶፋ አላት፣ ፍሪጅ አላት። ጥሩ ኑሮ ትኖራለች። ከባሏ ከልጆቿ ጋር ደስተኛ ሆና ነው የምትኖረው። ትንሽዬ መኪና አላቸው። ግን አንድ ቀን ራት ይጋበዛሉ ሌላ ቤት እና ራት ተጋብዘው ሲሄዱ እዛም ያሉት ባልና ሚስት ናቸው። ቤቱ በጣም ትልቅ ነው የተጋበዙበት ቤት እና ስትገባ ስታየው የሶፋው ትልቅነት ለዛውም አንድ ሶፋ አይደለም። አንድ ሶፋ እዚህ ጋር፣ አንዱ እዛ ጋር፣ አንዱ እዛ ጋር፣ ዳይኒንግ ቴብሉ ረጅም ወንበሮች ደግሞ ያሉት ረጅም ጠረጴዛ፣ ቴሌቪዥኑ ግድግዳውን የሞላ ወደ ኪችን ወስዳ ስታሳያት 2 ፍሪጅ አለ፣ ነጭ ካቢኔት፣ በጣም የሚያምር ኪችን
መኝታ ቤት ወስደህ ስተሰያት 4-5 ሰው የሚያስተኛ አልጋ እና ካቢኔት ዎኪንግ ካቢኔት ይሄ ገብተሽ በር ገብተሽ ያለው ልብስ መደርደሪያ ያለ አይደለም እንደዛ ተደርድሮ ለሱ የጫማው ብዛት ግቢው ስትመለከት አንድ V8 ቆሟል አንድ ሬንጅ ሮቨር ቆሟል አንድ ደግሞ ትንሽ መርሴዲስ አለች ይሄን ሁሉ ታያለች ድግሱ ይቀርባል ምግቡ ይቀርባል ያንን ሁሉ አይታ በልታ ደስ ብሏት ወደ ቤቷ ትሄዳለች ቤቷ ስትሄድ ራሷን ከሌላ ሰው ጋር የምታወዳድር ሴት ከሆነች ምን ትሆናለች ይከፋታል በጣም ይከፋታል የነሱን ኑሮ አይታ ወደ ራሷ ኑሮ ስትመለከት ይከፋታል ራሷን የማታወዳድር ሴት ከሆነች ግን ከባሏ ቤታቸው ሲያምር ሳሎናቸው ሲያምር ደሞ ያ ሁሉ መኪና ምን ይሰራል ምናምን ብላ ቀልዳ የራሷን ኑሮ ትቀጥላለች በደስታ በተሰጣት ኑሮ በደስታ ትኖራለች ከፈጣሪ ጋር መስማማት ሲያቀታቸው ፈጣሪን ያኮረፉ ሰዎች በጣም ከባድ ኑሮ የሚኖሩት በጣም ከባድ ወዴት ይሄዳል ዳዊት እኮ ብሎ ወደ ሰማይ ቢሄድ በዛ አለ ወደ ታች ወርድ እዚህ አለ በሁሉ ጋር አለ የት ትሄጃለሽ ከሱ ጋር ተጣልተሽ ከሱ ጋር ይኳረፉና በተለያየ ምክንያት እሱን ይቀየሙና ከሱ ጋር ያላቸው ሪሌሽንሺፕ ደግሞ ይበላሽና ሀዘንተኛ ሆነው ይኖራል በህይወታችን ብሪፍ ለሆኑ ወራት ለተወሰነ ጊዜ ምንቀየምበት ምናኮርፍበት ጊዜ አለ ከእግዚአብሔር ጋር አዎ እውነት ነው ሌላ ደግሞ ስኬትን ማጣት ይለፋሉ ሰክሰስፉል ለመሆን ይሞክራሉ አልሆናለኝ ሲሉ በቃ ልሳካ ደፋ ቀና ብለው ወጥተው ገብተው ወድቀው ተነስተው ታግለው ኑሮን ማሸነፍ ሲያቀታቸው ለውጥ ማምጣት ሲያቀታቸው እነሱ ደግሞ የውስጥ ልብስ ጥቁር ልብስ ይለብሳል ራሳችሁ ላይ ስሩ በቃ ኢምፕሩቭ ዩር ካራክተር ኢምፕሩቭ ዩር ፐርሰናሊቲ ራሳችሁን አፕዴት አድርጉ አንብቡ ትችላላችሁ አንብቡ ራሳችሁን አሳድጉ ራሳችሁን አፕዴት አድርጉ ምን ይባላል መሰላችሁ አሁን ያነሳነው አቲቲዩድ ነው አይደለም አፕቲቲዩድ የምትወጡበትን አልቲቲዩድ ከፍታ የምትወጡበትን አልቲቲዩድ ከፍታውን የሚወስነው አፕቲቲዩዳችሁ አይደለም አፕቲቲዩድ ብቃት ነው የምትወጡበትን ከፍታ የሚወስነው የሚወጡበትን አልቲቲዩድ የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው ሶስቱን ቃላት አስቡት አልቲቲዩድ አቲቲዩድ የምትወጡበትን ከፍታ የሚወስነው አልቲቲዩዱን የሚወስነው አፕቲቲዩዳችሁ ሳይሆን አቲቲዩዳችሁ ነው አመለካከታችሁ ነው ፖዚቲቭ ቲንከርስ ከሆናችሁ ሰዎች ይወዳችኋል ስራ ይሰጧችኋል ከናንተ ጋር መዋል ይፈልጋሉ ካራክተራችሁ ቆንጆ ነው ለስራ ትመቻላችሁ ፖዚቲቭ ናችሁ ደስ ትላላችሁ ስለዚህ በስራው ዓለም ሰክሰስፉል ለመሆን ተወዳጅ ለመሆን ይጠቅማችኋል አቲቲዩዳችሁ ማይንድ ሴታችሁ ማለት ነውና ራሳችሁ ላይ ስሩ አልቲቲዩዱ ላይ ውጡ ከፍታው ላይ ደግሞ የሚያቆያችሁ ካራክተራችሁ ነው ስለዚህ አቲቲዩዳችሁ ላይ ስሩ እዚህ ጋር ከተቀየረ ሁሉ ነገር ይቀየራል የሚኖርበትን ፐርፐዝ አውቋል ወይ የሚኖርበት ፐርፐዝ አለው ወይ ለምንድን ነው የምትኖረው ተብሎ ሲጠየቅ እኔ የምኖረው ለዚህ ነው ማለት ይችላል ወይ ያንን ማለት ከቻለ ፐርፐዝ ካለው የሚኖርለት ዓላማ ካለው ሰክሰስፉል ነው ስኬታማ ነው ያሰበው ቦታ ላይ ላይደርስ ይችላል ጎሎች ይኖሩታል እዛጋ ጎሎች ይኖሩታል ግን መንገዱን ስለያዘው በመንገድ ላይ ስለሆነ ፐርፐዙን ስለሚያውቅ ስኬታማ ነው የራሱን ችሎ ራሱን ማስተዳደር መቻሉ ራሱ ስኬታማ ነህ ይጨመርልሃል መጨመር ትችላለህ ግን ስኬታማ ለመባል የግድ የራስህ ድርጅት ኖሮ ሀብታም ሆነ መሆን አለበት ስለዚህ ስኬት የሚለውን ነገር ሪዲፋይን መደረግ አለበት የራሳቸው ድርጅት ስላልከፈቱ ብዙ ሚሊዮን ብር ባንክ ስላላስቀመጡ እኔ ስኬታማ አይደለሁም ብለው ማሰብ የለባቸው ዓላማ እስካላቸው ድረስ ስኬታማ ናቸው ማለት ነው 61% ካንሰር ከ60 በላይ እንበለው 60% ካንሰር ዳይሬክትሊ ከቂም ጋር የተያዘ ነው እንደዛ ስለሆነ አሁን የካንሰር ትሪትመንት ላይ ምን አመጡ ካንሰር ትሪት የሚደረገው ኬሞቴራፒ አለ ሬዲዬሽን ቴራፒ አለ አይደለም ልክ እንደሱ ሴንተር ተዘጋጅቶ ካውንስሊንግ ሴንተር ተዘጋጅቶ ካንሰር ያላቸው ሰዎች
ፎርጊቭነስ ቴራፒ እንዲወስዱ ፎርጊቭ እንዲያደርጉ ከካንሰሩ ቶሎ እንዲድኑ። አሁን እኔ ያስብና አንድ ሰው ያብሽቆኛል፣ አናዶኛል፣ ያረገኝ ነገር በጣም መጥፎ ነው ያረገኝ ነገር ሳሰላስለው ቂሙን ምናምን አስባለሁ። ግን እኔ ላይ ሊያመጣብኝ የሚችለውን ነገር አስባለሁ። ይሄንን ሰው ይቅር ብለው ይሻላል ወይስ እኔ ይሄን ሁሉ ችግር ብጋፈጥ ይሻላል? ስለዚህ አይቾስ ይቅርታ ይቅር ብሎ ለመተው መወሰን ውሳኔ ነው። ስለዚህ ተወስናለህ። ከዛ በኋላ ሜቶዱን የጠየቀኝ ስፔሲፊካሊ በጣም ጥሩ ጥያቄ ነው። የምታደርገው ነገር ምንድነው? ሰውየው ካለ የምታገኘው ከሆነ እንዲህ ያድርገኛል ግን አይ ፎርጊቭ ዩ በለው፣ ንገረው በቃላት በድለኛል፣ ይቅር ብያለሁ። ሁለተኛው ዘዴ ደብዳቤ ትጽፍለታለህ። ሩቅም ከሆነ ካንተ መውጣት አለበት ይቅር ብያለሁ የሚለው ወይ በንግግር ወይ በቃላት መውጣት አለበት። ከዚህ ደብዳቤ ትጽፍለትና ትልክለታለህ። አይ ፎርጊቭ ዩ ይቅር ብያለሁ ትለዋለህ። ወይም ደግሞ ሰውየው በህይወት ላይ ኖር ይችላል። ለምሳሌ አንዳንዶች ያሳደጋቸው አባታቸው ላይ ቂም ይኖራል፣ ወይም ከሞተ ሰው ላይ ቂም ይኖራቸዋል። ስለዚህ ምን ያደርጋሉ? ማያገኙትም ከሆነ በህይወትም የሌለ ከሆነ ደብዳቤውን ትጽፈውና ታቃጥለዋለህ። ያ ማለት ከኔ ውስጥ ወጥቷል። ስለዚህ አንዳንዴ መቃብሬ ላይ እንዳትቆም መቃብሬ ላይ አልቆም የሚል ነገር ሰው የለም ማለት ነው። እሱ በጣም እኮ ከባድ ነው። እንደዛ የሚሉት ሰዎች እኮ ውስጥ እኮ እየሞቱ ነው ያሉት። ኦፕራ ዊንፍሪ ጥቁር ነች። የተባለችው ምንድነው? ቴሌቪዥን ላይ ትሰራ ነበር፣ እንደዚህ እንደ አባይ ቲቪ ዜና ታነብ ነበር። እዛ አንድ ቀን አለቆቹ ያጠሯትና ይኖባት አሏት፣ ኦፕራ you are unfit for television አሏት። አትሆኝም ማለት you are unfit for television ቃሉ የተጠቀሙበት ይሄንን ነው። ስለዚህ አሁን ከዜና አንባቢነት እናወርድሽና አንድማ ይታይ ፕሮግራም አለ፣ ፕራይም ታይም ላይ የማይታይ የሆነ ፕሮግራም አለ፣ ቶክ ሾው ነገር፣ እሱን ትሰሪያለሽ። አይታይም፣ ኢምፖርታንት አይደለም ፕሮግራሙ። ምክንያቱም አንቺ ለቲቪ አትሆኝም ማለት ያው እንግዲህ መልኳንም ምኑንም አትሆኝም፣ ለቴሌቪዥን አትሆኝም ማለት። ከዛ በኋላ ኦፕራ ቺካጎ ሄደች። ከዛ የራሷን ፕሮግራም ጀመረች። ምን ይባላል መሰለሽ? ኦፕራፊኬሽን ኦፍ ቴሌቪዥን ይባላል። ለወጠችው። ለምንድነው? ስለ ራሷ ውፍረት ታወራለች፣ ቲቪ ላይ ቀርባ፣ ያልተለመደ ነው። ስለ ጥቁርነቷ ታወራለች፣ ስለ ፌል ስላረገችባቸው ሪሌሽንሺፖች ታወራለች። እዛ ቴሌቪዥንን ለወጠችው ተባለ ኦፕራ። ከዛ ደግሞ ቆየና በጣም ፖፑላር ስትሆን ዲ ኦፕራ ኢፌክት የሚባል መጣ። ዲ ኦፕራ ኢፌክት ማለት ምንድነው? ፖለቲካው ላይ ተጽዕኖ አላት። እሷ አቅርባ እንትን ያደረገችው ሰው አሁን ኦባማን አቅርባው ነበር ፕሬዚደንት ከመሆኑ በፊት፣ ይሳካለታል። እሷ መጽሐፍ አንብባ ይሄ መጽሐፍ ጥሩ ነው ካለች መጽሐፉ ኢን ሚሊየንስ ይሸጣል። ኦፕራ ኢፌክት ይባላል። እቺ ሴት አሁን ምን ተባለች መሰለሽ? ኦፕራ ዊንፍሪ ኔትወርክ የሚባል ሚዲያ አላት፣ አንደኛ ነው። ኦ ሜጋዚን የሚባል አላት። ከዛ ከሁሉም ይገርመኝ ልንገርሽ፣ the most powerful and influential woman in the world ተብላለች። the most powerful and influential woman in the world ተብላለች። በጥቁር ህዝብ ታሪክ፣ በጥቁር አሜሪካኖች ታሪክ ከሷ በፊትም ማንም አልነበረም፣ ከሷ በኋላም ማንም የለም። የመጨረሻዋ ከጥቁር አሜሪካን ሴቶች የመጨረሻዋ ትልቅ ሴት፣ የመጨረሻዋ ባለሀብት ሴት እሷ ነች። አለቆቿ ግን ምን አሏት? ኦፕራ አንቺ ለቴሌቪዥን አትሆኝም ብለዋት ነበር። ቴሌቪዥን እንደዚህ ተቆጣጠረችው። እንደ ኦፕራ ያለ ማንም የለም አሜሪካ ውስጥ፣ እንደሷ የሚታይ ማንም የለም። ዶክተር ፊልም ይባላል እኔ የምወደው። ዶክተር ፊልን ኦፕራ ነች ታዋቂ ያደረገችው። ዶክተር ኦዝም ይባላል። ዶክተር ኦዝን ኦፕራ ነች ታዋቂ ያደረገችው። ዶክተር ፊል እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ኦዝ እሷ ፕሮግራም ላይ ይመጣል፣ አስተያየት ይሰጣል። ዶክተር ፊል ሲናገር ለምን የራስህን ፕሮግራም አትጀምርም ብላለችው። ከዛ በኋላ ጀመረ፣ ታዋቂ ሆነ። በሷን የታወቀውና እንዲህ አይነት ታላቅነት ቦታ ላይ የደረሰች ሴት ግን አትችም የተባለች ሴት ነች። እኛ ሀገርም ቅዱስ ያሬድ
አሁን ግዕዝ እዝል አራራይ ተብሎ የኢትዮጵያ እንግዲህ ሚውዚክ የኢትዮጵያ ዜማ በአጠቃላይ ከዚህ ነው የሚቀዳውና የሱም ራሱ ስሰማ ምንም እንደማይችል አይ ቲንክ ተባሮ ቁጭ ብሎ ዛፍ ላይ ትል ስትወርቅ 6 ጊዜ ወርቃ 7ኛ ስትነሳ ከሱ ተምሮ ነው ከትሏ ኤግዛምፕል ሰጥቶ አሚን ከትሏ ኤግዛምፕል ወስዶ ሰው ቢወርቅ ለካ ይነሳል ስለዚህ ብሎ ከዛ ተነስቶ አሁን እንግዲህ ለኛ ለኢትዮጵያ ሙዚቃ አጠቃላይ የቤተ ክህነቱን ብቻ ሳይሆን ዓለማዊ ሴኩላር የሆነው የኢትዮጵያ ሙዚቃ ቅኝቱ ራሱ ከያሬድ አልወጣምና ያሬድም እንደዛ ነው ታሪኩ ጥሩ ምሳሌ ነው በጣም ጥሩ ልባቸው የተሰበረ ሰዎች ውበት አላቸው የተለየ ውበት አላቸው ልባቸው የተሰበረ ሰዎች ተሰብሮ ውበት ብቻ ሳይሆን ኃይል አላቸው የሆነ ማግኔቲክ የሆነ ፓወር አላቸው ህዝብን የሚስብ ህዝብን የሚይዝ ማግኔቲክ የሆነ ፓወር አላቸው ይሄ ዝም ብሎ አርቲፊሻል እንትን አይደለም በጣም ሲንሲር የሆነ የተለየ ነገር አላቸው ግሬትነስ አቺቭ ያደረጉ ሰዎች ከተመለከት አንድ ቦታ ልባቸው የተሰበረ ሰው ነው የዛሬ 10 ዓመት ሊሆን ይችላል የዛሬ 20 ዓመት ሊሆን አንድ ጊዜ ሊሆን ይችላል የተሰበረው ደጋግሞ ሊሆን ይችላል የተሰበረው ግን ልባቸው ተሰብሯል ልባቸው የተሰበረ ሰዎች ናቸው የተለየ ውበት አላቸው አንድ ጊዜ ለአንዲት ልጅ ትንሽ ልጅ የ3 ዓመት ልጅ ብርቱካን እልጥላታለሁ እና ብርቱካን ምልጠው ለሷ ነው ለኔ አይደለም ከዛ እንደዚህ እየላጥኩላት ግልጬ ለሰጣት እንዲየላጥኩላት እያለ ስጠኛለች እየላጥኩልሽ ነው አልኳት ከዛ ትንሽ ቆየችና ስጠኛለች እየላጥኩልሽ ነው ላንቺ ነው ምልጥልሽ አልኳት ከዛ ሶስተኛው ላይ እርቢ ብላ ለቀሰች ስጠኝ ብላ እኔ ምን እያረኩ ነው የሚበላውን ከማይበላው እየለየሁላት ነው ልጬ የሚበላውን ፍሩቱን ለይቼ ልሰጣት ነው እሷ ልትልጠው ብትሞክር ልጣቸው ላይ ያለው ነገር አይኗ ውስጥ ይገባል ያቃጥላታል ያስቸግራታል ልትበላውም አትችልም ከዛ ተማርኩኝ እኛም እኮ እንደዚህ ነው አልኩ እግዚአብሔር በሰዓቱና በትክክለኛ ጊዜ ለይቶ ልጦ አሳምሮ ሊሰጠን ይፈልጋል እኛ ደግሞ ከነልጣጩ ካላመጣ ለምንድነው የምትዘገየው ለምንድነው ለኔ ማታረገው እኔን አትወደኝም ለነሱ እንዲያደረክ እንላለን ግን ታይሚንጉ ፐርፌክት ነው ፈቃዱ ፐርፌክት ነው ታይሚንጉ ፐርፌክት ነው ትልቁ የሰው ልጅ ሊጸልይ የሚችለው ትልቁ ጸሎት ፈቃድ ተሆነ ሰዎች ልባቸው ይሰበራል በተለያየ ምክንያት ልባቸው ሊሰበር ይችላል አንዳንድ ጊዜ ያልጠበቁት ከባድ ሐዘን ይገጥማቸዋል ሎስ ሳያስቡት እናታቸውን ሲያጡ ሳያስቡት አባታቸውን ሲያጡ ልባቸው ይሰበራል በተለይ እኔ ልብ ስብራት ከባባዶቹን ያየሁት ልጅ ያጡ ሰዎች ናቸው ልጅ ያጡ ሰዎች የልብ ስብራታቸው እጅግ ከፍተኛ ነው በጣም ነው የሚጎዱት እርግዝና ላይ ሆነው ሊወልዱ ደርሰው እንደዚህ አይነት ነገር ሲፈጠርባቸው ልብ ይሰብራል እና ድንገተኛ ሐዘን ልብ ይሰብራል ያልጠበቁት ሐዘን አንቺ ሰውን አስታመሽ ቤተሰብን አስታመሽ ኤክስፔክት አድርገሽ ከዛ ሊሆን እንደሚችል ኤክስፔክት አድርገሽ ስትዘጋጅ ሌላ ነገር ነው ሳያስቡት በድንገት ሲሆንባቸው ግን በጣም ልብ ይሰብራል በጣም እና ይሄ ድንገተኛ ሐዘን ልብን ይሰብራል ሰዎች ደግሞ አግኝተው ሲያጡ የነበራቸውን ነገር በድንገት በእሳት አደጋ ኦቨርናይት ነዶ ሲያገኙት በመኪና አደጋ ያላቸውን ነገር ሲያጡ በተለያዩ አደጋዎች አግኝተው የተወሰነ ኑሮ የነበራቸውን ነገር ሉዝ ሲያደርጉት እሱ ልብ ይሰብራል ይህም በስራውም ዓለም የነበራቸውን ፖዚሽን ሴኪዩር አድርገው ይሄ ኑሮዬ ነው ስራዬ ነው ብሎ ያዙትን ነገር እሱን ሲያጡ ልባቸው ይሰበራል አተርፍበታለሁ ብለው አስበው ተስፋ አድርገው ዕቃ ከውጭ አምጥተው ከዛ ኪሳራ ሲደርስባቸው ልባቸው ይሰበራል የተለያየ ነገር ነው አግኝቶ ማጣት ልብን ይሰብራል ከዛ ደግሞ ሪጀክሽን ሰዎች ሪጀክት ሲያደርጉሽ ሲያድሙብሽ አሁን አድመውባቸው እነሱ ሪጀክት ሲያደርጓቸው እነሱ ሰርክል ሰርተው ጓደኛሞች ሆነው
እሷን አውጥተው ለብቻዋ ባይተዋር ሲያረጓት ልቧ ይሰበራል። ያልጠበቀችውን ያላረገችውን ነገር ሲያወሩባት ኤክስፔክት ከጓደኞቿ የማትጠብቀውን ነገር ሐሜት ስትሰማ ሲጎዷት ሀርት ያደርጋል እና ልብ ይሰብራል። ሪጀክሽን ሌላው ፋክተር ነው፣ ልብ የሚሰበርበት ነው። ሌላው አምኖ መከዳት። ሰው ታምኛለሽ፣ ከዛ ያምኑና ለምሳሌ አብረው ቢዝነስ ይጀምራሉ። ከዛ ሙሉ በሙሉ ሲክዷቸው ባልተፈጠረ የቱ ጋር ነው የሰጠኸኝ፣ የቱ ጋር ነው የተስማማ ነው፣ መቼ እንደዚህ ተባብል እናውቃለን ብለው ሲሉ ልብ ስብራት ያመጣል። የልብ ስብራት ያመጣል። በፍቅር ግንኙነት ቢትሬይ ሲደረጉ ለምሳሌ ፍቅረኛሞች የሆኑና ከዛ እሱ ከሌላ ሴት ጋር ይሄድና ስለዛ ስትሰማ በሌላ ሴት እንደለወጣት ስትሰማ ትጎዳለች። ልብ ስብራት የውስጥ ጉዳት ማለት ነው። ሌላ የሆነ የሚሰበር ዕቃ አለ ማለት ሳይሆን የውስጥ ጉዳት ነው። ከዛ ብሮከን ሃርትድ ትሆናለች። አልጠበቀችም፣ ቢትሬይ አድርጓታል። ያልጠበቀችውን ነገር አድርጎባታል። እዛ ይጎዳታል። ወይም ደግሞ እሷም ደግሞ እንደዚሁ ከሱ የተሻለ ሰው ባለችው ሰው ለውጣው አምኗት ወደ ትዳር እንሄዳለን ብሎ ጠብቆ ተስፋ ሲያደርግ ከዛ በሌላ ሰው ለውጣው ደግሞ ስታሳየው ቢትሪያል በጣም ውስጣቸውን በጣም ይጎዳል። ብድግ ብሎ ባል ወጥቶ ትዳሩን ትቶ ወጥቶ ከዛ በኋላ ሌላ ሴት ሲያገባ ልቧ ይሰበራል። እነዚህ የውስጥ ጉዳቶች ናቸው። ድንገት ልብን የሚሰብሩ ብሮከን ሃርትድ የሚያደርጉሽ የሰዎችን ልብ ከት የሚያደርጉ የሚሰብሩ የውስጥ ጉዳቶች ወይም ሃርት ናቸው። ምንድን ነበር ያ ሁሉ ልፋት? ምንድን ነበር? በቤት ላይ ቤት፣ በመኪና ላይ መኪና እንትን ለመጨመር ሌሊቱን ቁጭ ብዬ ሳድር 2-3 ስራ አሁን ውጪ 2-3 ስራ ይሰሩ የለም 2-3 ስራ ስሰራ ንብረት ለማጠራቀም መከራዬን ሳይ ይኸው ነው ህይወት ብለው ይቆጫሉ። ለምንድን የለፋሁት ብለው ይቆጫሉ። ከዛ ሌላው አምስተኛው ራሴን አልተንከባከብኩ። አሁንም ለዚህ በሽታ ያበቃኝ እሱ ነው። ኤክሰርሳይዝ አልሰራ፣ ምግቤን አላስተካከልኩ፣ ለራሴ ጊዜ አልሰጠው፣ ለራሴ ላይ አልሰራሁም። ለአንድ ካምፓኒ ስለፋ ህይወቴን ሳሳልፍ ለራሴ ግን ጊዜ አልሰጠውም፣ ራሴን አልተንከባከብኩም የሚል ነው። ስድስተኛው ጸጸታቸው ሰዎችን አልረዳሁም። ሰዎችን መርዳት ይችል ነበር። ቢያንስ የተወሰኑ ነገሮችን ማድረግ የምችል ነበር፣ አቅም ነበር ለመርዳት፣ ግን አልረዳሁም። ዘመዶችን አልረዳኋቸው፣ ጓደኞችን አልረዳኋቸው። ሰልፊሽ ነበርኩ፣ አልረዳሁም የሚል ነው። ሰባተኛው ጸጸታቸው በቂም ለምንድን ነው የኖርኩት? ቂም ይዤ ነው እኮ የኖርኩት። ይቅርታ ማድረግ አልችልም ነበረ። ምጣላቸው ሰዎች ነበሩ፣ ምናድድባቸው ሰዎች ነበሩ። ኦል ማይ ላይፍ በቂም በጥላቻ ነው የኖርኩት። እንደዚህ ሊያልፍ የአንድ ወር ነው ግን አንድ ወር ሊቀር እንደዚህ ሊሆን ህይወቴ እንደዚህ ሊያልቅ ቂም ይዤ ጥላቻ ይዤ ነው ያሳለፍኩት የሚል ጸጸት ነው። ሬግሬትስ ናቸው እነዚህ ትላልቅ ሬግሬትስ። ስምንተኛው መጽሐፍቶች ማንበብ የምፈልጋቸውን መጽሐፍቶች ጊዜ ሰጥቼ አላነበብኩም ወይም ደግሞ መጽሐፍ አልጻፍኩም የሚል ጸጸት ነው። እዛ የተጠና ነው የምነግርሽ። ከዛ ዘጠነኛው የኖርኩት ለሰው ኤክስፔክቴሽን የኖርኩት፣ ለቪዥን አይደለም የኖርኩት፣ ለህይወት ጥሪ አይደለም የኖርኩት። የሰዎችን ኤክስፔክቴሽን ለማሟላት ሰዎች ከኔ የሚጠብቁትን ለማሟላት ነው እንጂ የኖርኩት ለጥሪ አይደለም። ዓላማ ያለው ኑሮ አይደለም የኖርኩት። ምን ነው ለዓላማ ብኖር ኖሮ የሚል ነው። የመጨረሻውና አስረኛው ጸጸት እየመጡ ሲለምኑኝ፣ ስለ እግዚአብሔር ሲነግሩኝ፣ በፈለግሽው ሃይማኖት ውሰጂው አላህም በይ ያ ወይም በይ፣ ግን ወደ ሃይማኖት ሰዎች ሲጋብዙኝ ና ወደ ሃይማኖት እያሉ ሲጋብዙኝ፣ ነይ ወደ ሃይማኖት እያሉ ሲጋብዙኝ ኩራቴ፣ በአምላክ ላይ ኩራቴ፣ ስኮራ አልፈልግም ስል፣ ስጠራ አልፈልግም ስል ስኮራ ዘመን ያለፈ ይጸጽተኛል።
ይላሉ። እነዚህ ሆስፒስ ውስጥ የተሰሩ ለመሞት 1 ወር 2 ወር የቀራቸው ሰዎች የተናገሯቸው የተጠኑ 10 ነጥቦች ነው የነገርኩሽ። ስለዚህ እኛው ምንድነው የምናደርገው? ከነሱ እንማራለን። እኛ ህይወታችን መጨረሻ ላይ እንዳንጸጸት እነሱ ሪግሬት እናረጋቸዋለን። ጸጸቶቼ እነዚህ ናቸው ያሏቸውን ነገሮች እኛ እንገለብጥና እንኖራቸዋለን። ከዛ ህይወታችንን ሰላማዊ እናደርግበታለን ማለት ነው። የመጀመሪያው ደስተኛ አልነበርኩም የሚለው ነው። አንዳንድ ሳይኮሎጂስቶች ራሱ ultimate goal of life is happiness ይላሉ። ሰው ቢያገባ ቢወልድ ስራ ቢይዝ መኪና ቢቀይር ቤት እንትን ቢል መጨረሻ ላይ ውጤቱ ያው ደስታን ለማግኘት ነው፣ ሩጫችን ነው እና ስለዚህ ደስተኛ አለመሆን ማለት ኑሯቸውን ራሱ በዜሮ እንደማባዛት ሆነ የኖሩበትን በጣም ሰው ያለ ደስታ ይከብዳል። አሁን እኛ አሁን የሚመለከቱን ሰዎች ምን ያህል ነን ህይወታችን ኢንጆይ እያደረግን ያለነው? አሁን እንትኑ እንዳለ ሆኖ ነው ሐዘኑ ባለፈው ሳምንት ያነሳነው ሐዘኑ እንደዛ አይነት ሐዘን ሲኖር እሱ ሌላ ጊዜ ነው፣ ሌላ ነገር ነው። ግን በአጠቃላይ ግን ጀነራል ፕሪንሲፕል ነው የምናወራው። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? አሁን ተመልከቺ፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። ሽሮዋን ስበላት አጣጥሜ ጣዕሙን አጣጥሜ ኢንጆይ አርጌት ነው መሆን ያለበት። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ስጠኛ እኔ አሁን ስተኛ እንቅልፌ በጣም ኢንጆይ አርጌ ነው የምተኛው። እኔ ኢንጆይ አደርጋለሁ በተቻለ መጠን ህይወቴ ባለኝ አቅም። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ይጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። አሁን እነሱ ኢንጆይ አላረኩም ብለው የሚጸጸቱ ከሆነ እኛ ምን ማድረግ አለብን? ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። አሁን ያልሽው ነው ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አልበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው ዓመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። አሁን እንደውም ዛሬ እኔ እንድናረግ የምፈልገው ከተመልካቾቻችን ጋር ለምን ህይወታችን እንደ አዲስ አንጀምርም? ለምን እንደ አዲስ መኖር አንጀምርም? አሁን በእነዚህ ፕሪንሲፕሎች ቅዱስ ቃሉ ላይ አለ፣ በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አይደለም እና አዲስን ነገር አደርጋለሁ የሚልም አለ ኢሳይያስ ላይ። ያኛው ዳይመንድ የሚሰራው ከምድር በታች 500 ኪሎ ሜትር ጥልቀት ላይ ነው። ከዚህ እስከ ሐረር ከዚህ እስከ ጎንደር ምናምን ብለሽ ገምጪው ጥልቀቱን። ታች ነው የሚሰራው። አንድ በይ እዛታች መሆን አለበት። ሁለተኛ አልማዝ ለመሆን የሚሰራበት ቴምፕሬቸር 1200 ዲግሪ ሴንቲግሬድ ነው። እንግዲህ እኛን 37 ዲግሪ ሴንቲግሬድ ነው፣ ሩም ቴምፕሬቸር 22 ዲግሪ ሴንቲግሬድ ነው። አልማዝ የሚሰራው 1200 ዲግሪ ሴንቲግሬድ ቃጠሎ ውስጥ ነው። ሶስተኛ ምን ይፈልጋል? ፕሬሸር ይፈልጋል። ከፍተኛ ፕሬሸር እንዲጨምቅ መደረግ ይፈልጋል። ከዛ በዚህ ሁኔታ በዛ ጥልቀት
በ1200 ዲግሪ ሴንቲግሬድ በከፍተኛ ፕሬሸር ለረጅም ጊዜ መቀመጥ አለበት። ስለዚህ ዳይመንድ የሆኑ ሰዎች በመከራ ውስጥ አልፈው መከራ የኳላቸው ስቃይ ያሳመራቸው ሰዎች ከወጡ በኋላ በህብረተሰቡ መካከል ሻይን ነው የሚያደርጉት፣ ያበራሉ። ጨለማ ሆኖ ምድሪቱ ላይ እነሱ ሻይን ሲያደርጉ ታያቸዋለሽ፣ ሲያበሩ ታያቸዋለሽ። ይሄ 15 ደቂቃ ፌም አይደለም፣ ብልጭ ብለው የሚጠፉ አይደለም። ደር በቃ አሉ፣ ሁሉ ጊዜ አሉ፣ ያበራሉ። ኢንፍሉዌንሻል ናቸው፣ ሰዎች ያዩዋቸዋል፣ ለወጣቱ ምሳሌ ይሆናሉ። አልማዝ ናቸው። ኑሮ ጥያቄ የሚሆንባቸው ሰዎች አሉ። ምንድነው እሱ እየሆነ ያለው? እኔ ክፉ ሰው ነኝ ወይ አምላክስ ፈጣሪ ስለማይወደኝ ነው ወይ? ጓደኞቼ እዛ ናቸው፣ እዚህ ነኝ። ስቃዩ ማብቂያ የለውም። ፕሬሸሩ በጣም ከባድ ነው። ደግሞ ብዙ ዓመት ነው እንደዚሁ ሊያልፍ ነው ወይ ብለው የሚጠይቁ ሰዎች አሉ። እኛ መልሳችን ምንድነው? አይደለም፣ ያልፋል። በቮልኬኖ ተወጫለሽ፣ አንድ ቀን አለሽ፣ በቮልኬኖ ተወጫለሽ። በዚህ ሂደት ውስጥ ደግሞ አልማዝ ሆነሽ እየተሰራሽ ነው፣ ፕሮሰስ እየተደረግሽ ነው። በጣም የከበረ ካራክተር፣ የከበረ ፐርሰናሊቲ እየተሰራ ነው። ስለዚህ ኢንዱር አድርጉት። አቋራጭ እንደውም መንገድ አትፈልጉ። በዛ ውስጥ እለፉና አልማዝ ሆናችሁ ትወጣላችሁ። አይተሻቸው ሀብት ላይኖራቸው ይችላል። ቆንጆ መኪና ለአሁንኛ በህብረተሰቡ ሰው የሚገምትበት የሚነዳው መኪና፣ ልብሱ እኮ የሚለብሰው ልብስ እኮ ዲዛይነር ነው፣ የምትቀባው ሽቶ፣ የምትይዘው ቦርሳ ነው የሚባለው። እነሱ እንደዛ ላይሆኑልሽ ይችላሉ፣ ግን ውድ ናቸው። ህይወት አስተምራቸው፣ ህይወት አሰልጠናቸው በመከራ ተኩለው በስቃይ ተውበው የወጡ ሰዎች ካሉን ሀብታም ነን። አንዳንድ ጊዜ ሰዎች ተነስተውብሽ ሲሳደቡ ምን ሲሉ መልስ መስጠት በጣም ቀላል ነው። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱን ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔር እንፈራለሁ፣ ስለዚህ ምንም አይደለም፣ ጀስት ይቅር ብለሽ ታልፊያለሽ። ይጠብቅሻል፣ ፕሮቴክት ያደርግሻል። ያ ፊር ኦፍ ጋድ የሚባለው ወይም ፊር ኦፍ አላህ። ከዛ ማድረግ የሌለብሽን ነገር ልታረጊትና ምን ችግር አለው እንደዚህ ላደርግ እችላለሁ ትያለሽ እኮ፣ ግን እሱ ያየኛል አላደርገውም ትያለሽ። ያ ደግሞ ይጠብቃል፣ በረከታል። ህይወትሽ ለውጥ ስትፈልጊ፣ ለወጣለሁ ስትይ፣ ከፍ ላለሁኝ ስትይ፣ ወደ ተሻለ ነገር እገባለሁ ስትይ፣ ይሄ ሜንታሊም ሊሆን ይችላል፣ በአእምሮ ስፒሪቹዋልም ሊሆን ይችላል፣ በስራሽም ሊሆን ይችላል፣ ፋይናንሻልም እንደዚህ የሚጎትትሻል ላይፍ። አትመሽም የሚልሽ ነገር አለ፣ ግራቪቲ አለ እና እንደዚህ ጎትትሻል። አንቺ ህይወትን አሸንፈሽ ወደ ከፍታ ሰው ወደረሰበት እደርሳለሁ ወይም ደግሞ ለኔ ወደ ተወሰነልኝ ከፍታ ወጣለሁ ስትይ የሚጎትት ግራቪቲ አለ። የአንዳንዱ ግራቪቲ ሱስ ሊሆን ይችላል፣ የአንዳንዱ ግራቪቲ ዲፕሬሽን ሊሆን ይችላል፣ የአንዳንዱ ግራቪቲ ሰዎች ሊሆኑ ይችላሉ። ግን አትነሽም ብሎ የሚታገል ኃይል ግን አለ። ይሄን ማወቅ አለባቸው። ቴክ ኦፍ ሊያደርጉ ሲሉ ወደ ከፍታቸው ወደ ተዘጋጀላቸው ከፍታ ሊወጡ ሲሉ ግራቪቲ አለ፣ የሚያታግል ግራቪቲ አለ እና እሱን ደግሞ መቋቋም አለባቸው። ግራቪቲን መቋቋም አለባቸውና ቴክ ኦፍ። አሁን አማራጭ አለኝ፣ ፈጣሪ ወደወሰነልኝ ከፍታ እወጣለሁ ወይም ደግሞ ዝም ብዬ ለግሜ መሬት ለመሬት ዝም ብዬ አውሮፕላኔ መሬት ለመሬት እየነዳው አስፋልት ላይ ሊያልቅ ይችላል ህይወቴ፣ መቼም ሳልነሳ። ግን የተመደበልን ከፍታ አለ፣ ልንወጣበት የሚገባ ከፍታ አለ። ግራቪቲ ግን እንዳለ ማወቅ፣ ምንድነው የሚይዘኝ የሚጎትተኝ የሚለውን ማየት ነው ማለት። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ፣ ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ዓመት። ትሬት ነው። ስለዚህ
አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባ እችል ይሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። በአንቺ ህይወት አደጋ አለ? ኦፍ ኮርስ እስቲ እኔ አንደኛው ስልቹነት። እሺ እኔ አዳዲስ ነገር ፈልጋለሁ እና ኦፍ ኮርስ በተወሰነ መጠን ጥሩ ነው። የበለጠ እንድለፋ የበለጠ እንድደክም ያደርገኛል። ግን አሳም ፖይንት ደግሞ አንዳንዴ በትዕግስት መጠበቅ ያለብኝ ነገር በቃ መሰልቸት፣ ቶሎ አዳዲስ ነገር መፈለግ። የሆነ ነገር ጠይቄ እምቢ ከተባልኩ እምቢ ነው በቃ ትቼ ነው ኢንሲስት አላደርግም። ደግመሻት ሞክሪ። እና አንዳንድ ጊዜ ደግሞ ያው እንደምታውቀው ፕሬሸር የሚፈልግ ሰው አለ። በቃ መጨቅጨቅ፣ መለመን፣ ማንኳኳት የሚጠበቅበት ጊዜ ላይ እኔ ሄጃለሁ። ስለዚህ እሱ እንዳደጋ ይመስለኛል። እሺ አደጋ ውስጥ ምን ከተው እንችላለን? ዊክነስ ውስጥ ምን ከተው እንችላለን? አሁን የሚቀጥለው የምናየው አደጋዎች፣ አሁን አንቺም የተናገርሽ የኔም ተናገርኩ፣ ትሬቶችን አየን። አደጋዎቻችንን ጻፉ። እንዲጽፉ ነው የምንፈልገው ተመልካቾች። በእስክሪብቶ አደጋዎቼ ብለው እንዲጽፉ ነው የምንፈልገው። ኤክሰርሳይዝ እንዲያደርጉ ነው የምንፈልገው። ሁለተኛ ድካሞቼ ምንድናቸው? what are my weaknesses? ዊክነስ የምንላቸው ነገሮች ምንድናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ይሰለችኝ፣ በጣም ነው ይሰለችኝ። ታውቃለህ ግን በስልቹነት ምክንያት ምናልባት ትንሽ ትዕግስት ኖሮ ብትጠብቅ የምታገኘው ነገር በጣም ነው ሉዝ የምታረጊው፣ በጣም ሉዝ ልታረጊ ትችላለሽ። እና እሱ አለ እና አሁን ሲያዩ ራሳቸውን ሲመረምሩ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ወይ ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭናጫ ነኝ ወይ ሙዲ ነኝ ወይ? ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜቴ ይቀያየራል ወይ ብለው ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ግን ጠዋት እንደነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋ ወስደው እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊን እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊን ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶች። ክፋትን የዘራ ሰው ክፋትን ማጨዱ አይቀርም። ተንኮል የዘራ ሰው ተንኮልን ማጨዱ አይቀርም። በቀል ውስጥ ገብተሽ ችግር ውስጥ ከምትገቢ ትተሽው መሄድ መልካም ነው። የሚበቀል ሰው ያንን ሰው ልትጎጂው ትችያለሽ እና አንቺ ጊዜያዊ ትልቅ እርካታ ታገኛለሽ። በጣም ደስ ይልሻል። ከዛ ግን ይጸጽትሻል። እሱ ላይ ያደረግሽበት ነገር ደግሞ አንቺን በህግ የሚያስጠይቅሽ ከሆነ ደግሞ አንቺ በህግ ትጠየቂያለሽ። ስለዚህ ችግር ውስጥ ገባሽ ማለት ነው። አደጋ ደረስሽበት፣ ከዛ ህግ አንቺን ይጠይቅሻል፣ አንቺ ችግር ውስጥ ገባሽ። ምህረት ማድረግና መተው ግን በጣም መልካም ነው። ተወዳጆች ሆይ ራሳችሁ አትበቀሉ፣ ምክንያቱም እሱ በቀል የኔ ነው፣ እኔ ብድራትን እመልሳለሁ ብሏል። ራሱ ፈጣሪ ነው ያለው ይሄን። እና እንደውም ጠላት ቢራብ አብላው፣ ቢጠማ አጠጣው፣ ይሄን በማድረግ የእሳት ፍም ጭንቅላቱ ላይ ታስቀምጣለህ ይላል። እና ክፋትን በክፉ ነገር አትሸነፉ፣ ግን በመልካም ክፉን አሸንፉት ነው የሚለው። በክፉ አትሸነፉ ይላል። ስለዚህ መበቀል ራሱ በመንፈሳዊ አሁን ከመጣን መበቀል ራሱ መሸነፍ ነው። አሸናፊ የምትሆኚው በመተው ስታሸንፊ አሸናፊ ነሽ። እዚህ ጋር ሪቬንጅ አይደለም የሚለው ቬንጀንስ ነው የሚለው። ቬንጀንስ የኔ ነው፣ እኔ ብድራትን እከፍላለሁ። ሰው ላደረገው ነገር እኔ ዲሲፕሊን አድርጋለሁ፣ እኔ ቀጠዋለሁ።
ለእኔ ተይልኝ የተባልሽው። ስለዚህ የምታምኝ ከሆነ ትተይለታለሽ። እግዚአብሔር ደግሞ የሚቀጣው እሱ በመረጠው መንገድና እሱ በመረጠው ጊዜ ነው። ሰውየው መቀጣቱ አይቀርም፣ ብድራቱ ማግኘቱ አይቀርም። ግን አምላክ በመረጠው ጊዜ በመረጠው አይነት ነው። አንቺ ምናልባት ከረሳሽው በኋላ ያ ሰው የበደለሽን ሁሉ ከረሳሽው በኋላ አንድ ነገር ሆኖ ታገኘዋለሽ። ኦልሬዲ አንቺ ረስተሽዋል። ግን የሚያዋጣው በጣም ጥሩ መንገድ ግን ይሄ ነው። ሜርሲ አድርጎ መተው ነው። እኔ ባለፈው አንድ ኢንተርቪው ላይ እኔ እባክህ ብዙ ምኖር አይመስለኝም ምናምን አልኩት። በጣም መንፈሳዊ ነገር ውስጥ ነበርኩና አንድ ሲጠይቀኝ በጣም እኔ ብዙ ምኖር አይመስለኝም አልኩት። ከዛ አንድ ሰው ሰምቶ ኢንተርቪውን ጠየቀኝ። ምን ማለት ነው? ያመነህ ነገር አለ እንዴ? ቶሎ ትሄዳለህ እንዴ አለኝ። 91 92 ድረስ ከኖርኩ ይበቃል አልኩት። ይበቃ 91 ነው። መከራህን እንዳለፈ ውሃ ትረሳዋለህ ይላል። እንዳለፈ ውሃ ትረሳዋለህ ይላልና እኔ ልቤ ተሰብሮ ያውቃል። በደንብ ተሰብሮ ያውቃል። አሁን ግን አስረዳኝ ብትይ የለም። ለምን እንዳለፈ ውሃ ያስረሳሻል? እሱ የሚወደን እግዚአብሔር እና እንዳለፈ ውሃ ትረሻዋለሽ። በውስጥ በኩል ማቅ የለበስኩበት ጊዜ ነበረ። በደንብ እያስተማርኩ ምን እያልኩ እዚህ እያልኩኝ የእግዚአብሔርን ታላቅነት ሁሉ የፈጣሪን ታላቅነት እየተናገርኩ እኔ በውስጥ በኩል ማቅ የለበስኩበት ጊዜ ነበር። አጫጭር ጊዜዎች ናቸው። ግን ለነሱ መልእክት እንዲሆንላቸው አሁን አስረዳኝ ምንድን ነበረ ችግሩ ብትይ አላስታውሰውም። እውነቴን ነው አላስታውሰውም። በጣም ማሰብ አለብኝ ፍቅር። ዋው ለምሳሌሽ እንዳለፈ ውሃ ትረሳዋለህ ማለት ይሄ ነው። ልክ እንደዚሁ በጣም ጥሩ ጥያቄ ነው የጠየቅሽ። ልክ እንደዚሁ አሁን ያሉበት ሀዘን አለ አይደለም? አሁን ያሉበት የልብ ስብራት አለ አይደለም? የሚያልፍ አይመስላቸውም። እንዳለፈ ውሃ ትረሻዋለሽ። እንዳለፈ ውሃ ማለት አልፏል፣ ሄዷል። ሪቨር ጋር ቆመሽ ሄዷል፣ አልፏል ውሃው። ከዛ አታየው፣ ተመልሶ አታየው። እነሱ ይረሱታል። ካለፈ በኋላ እኔ እኮ በጣም ከባድ ጉዳት ውስጥ ነበርኩ፣ በጣም እኮ ተጎድቼ ነበር ይሉሽና ግን ምን ነበር የተጎዳሽው ስትያቸው ምን መሰለ ከእንትን ጋር የተያያዘ ነው ለማስታወስ ይሞክራሉ። ሲፈውስሽ ደግሞ ፈውስ ከሱ ሲሆን ከፈጣሪ ሲሆን ሙሉ በሙሉ ነው የምትድኙ። እስከ ሜሞሪው ነው አብሮ የሚጠፋው። ከዚህ ልፈልገሽ ነው የምታገኝ እንጂ አውቀዋለሁ። የልብ ስብራትን አውቀዋለሁ። የውስጥ የሀዘን ልብስንም አውቀዋለሁ። መቼም መነሻን አለመካድ ትልቅ ነገር ነው። አሁን በጣም መጽሐፍ ቅዱስ ላይ የሚወደድ ሰው ንጉሥ ዳዊት ነው። ንጉሥ ዳዊት ለመሰለሽ የሚወደደው ሁል ጊዜ ስለ ራሱ ሲያወራ የበግ እረኛ ነበርኩ፣ ከበግ ጥበቃ አንስተኸኝ። ንጉሥ ሆኖ ዙፋን ላይ እኮ ተቀምጦ ነው። ከበግ እረኝነት አንስተኸኝ በጎችን ስከተል እንዲያድርገኝ ሁሌ የተነሳበትን ሎወስት ፓርት አይረሳትም። ይሄ በጣም ነው ደስ። እኔ ራሴ ሰዎች ከምን እንደተነሱ የመጨረሻ ነው። እኔ ጫማ ጠርግ ነበር፣ ቆሎ ሸጥ ነበር ምናምን ብለው የሚያወሩ ሰዎችን ውስጤ እንደዚህ ነው የሚያከብራቸው። ሪስፔክት ነው ማድረጋቸው። ምክንያቱም የተነሱበትን አልካዱ። ዲናያል የሚባለውን ነገር ግን እኔ ዲናያል ሁለት አይነት ነው። አንድ ዝም ብሎ ድርቅ ብሎ መካድ ወይም በቃ አልተፈጠረም ብሎ መካድ ነው። ሁለተኛው ዲናያል ግን የአእምሯችን ዲፌንስ ሜካኒዝም የሚባሉ ነገሮች አሉ። አንዱ ዲናያል ነው። ዲናያል ምንድነው? በዚህኛው በዲፌንስ ሜካኒዝም ብሎክ ነው የሚያደርገው። አልሆነም ይላል። ሰው ሞተባት፣ አባቷ ሞቷል፣ በጣም የምትወደው አባቷ። ከዛ አእምሯ ምን ያደርጋል? ብሎክ ያደርግና አልሞተም ይላል። ስለዚህ አባቴ አልሞተም ትልሻለች። እንዲከበር ሄደን አልሞተም፣ ስለዚህ አትዝንም። ዲናያል ነው ይሄ። ጠንካራ ዲናያል ነው። የተፈጠሩ ነገሮችን አልተፈጠሩም ብሎ አእምሯችን ብሎክ አድርጎ ሲዘጋ ዲናያል። ይሄኛው የዲፌንስ ሜካኒዝሙ ዲናያል ካውንስሊንግ የሚያስፈልገው ነው። ግን ሰው ደግሞ አይ ዝም ብሎ ዲናይ በማድረግ ባለመቀበል ያለው ደግሞ ዲናያል አለ። ግን ይጎዳናል። ዲናያል አክሴፕት ማድረግ ይሄ ነው እውነታው። የኔ ህይወት ኑሮዬ ይሄ ነው፣ አኗኗሪ ይሄ ነው፣ የተፈጠረው ነገር ይሄ ነው።
የመመስለውም ይሄንን ነው። በቃ ከዛ ይሄንን እውነታ ታወጭና ነፃነት ይሰጥሻል። ዲና አታረጊም፣ አታስመስይም፣ ፕሪተንድ አታረጊም፣ ፍጹም ነፃነት ይሰጥሻልና ዲናያልን ማስወገድ የሚከተለውን ኮንሲኩዌንስ እንዲከላከል ያደርጋል። በራስ መተማመን ይጠይቃል። ይሄ ነው ኑሮ ብሎ ማሳየት በራስ ግን ለብዙ ሰዎች ፎስ ይሆናል። ለብዙ ሰዎች ለወጣቶች በተለይ እንዴ በቃ እንደዚህ መኖር ይቻላል ማለት ነው እንዴ ብለው እንትንሽን ሲምፕሊሲቲሽን ስታሳያቸው ምን ይባላል መሰለሽ? ሲምፕሊሲቲ is the highest form of sophistication ይባላል። የመጨረሻው ደረጃ እንደውም ውስብስብና ከባድ ትልቅ ኑሮ ሲምፕሊሲቲ ነው። ቀለል አድርገሽ ስትኖሪ፣ ቀለል አድርገሽ ስታሳይ፣ ከዛ የተወሰነው ሰዎች ወተን ይሄ ነው ኑሯችን እንደዚህ ነው የምንኖረው ስንል ከሰው ላይ ጭንቀት እናነሳለን፣ ከሰው ላይ መከራ እናነሳለን። የሚታገለውን በቃ እንዲህ ካልሆነ እንዲህ ሰክሰስፉል አይደለም የሚለውን መከራ ታነሽለታለሽ፣ ጭንቀቱን ታነሽለታለሽ።